ይህን ሀሳብ ይህን አጀንዳ እኔ በግልጽ ይዤው ልቅረብ እንጂ ከእኔ በፊት ብዙዎች በርካቶች በልባቸው በተለያዩ መንገዶች ገልጸውታል። እንደው በጥቂቱ ዛሬ 3 ታዋቂ ሰዎች ጥያቄውን ለህዝብ ቀጥተኛ ባልሆነ መንገድም በቀጥታ መንገድ ያቀረቡትን አሳያችኋለሁ፣ ማስረጃ አቀርባለሁ። አንደኛ የመጀመሪያው እንግዲህ በሚያውቀው ቋንቋ ሰው በሚያውቀው ቋንቋ ነው። በሚያውቀው ቋንቋ ማለት አንድም መልእክት በምንድን ነው ማድረሰው ብሎ በሚያውቀው ቋንቋ በሚገባው ለህዝብ በሚታወቅበት በዘፈኑ ይህን ጥያቄ ያቀረበ አንድ ዘፋኝ አለ። ቀጥተኛ ባልሆነ መንገድ ማለት ነው። ዘፋኙ እጅግ ኢትዮጵያ ውስጥ በጣም ታዋቂ በጣም ተወዳጅ ዘፋኝ ነው። ስለ አፄ ኃይለ ሥላሴ ዘፍኗል። ስለ አፄ ሚኒሊክ ጥቁር ሰው ብሎ ዘፍኗል። ስለ አፄ ቴዎድሮስ ዘፍኗል። ስለ አፄ በካፋ ዘፍኗል። ስለ አፄ ፋሲለደስ ዘፍኗል። ስለ አፄዎቹ ዘፍኗል። ምናልባት ቀጣይም ስለ አፄዎቹ ይዘፍናል ብዬ እጠብቃለሁ። ስለዚህ ስለ እነዚህ ሰዎች ስለ ንጉሶች ይህን ያክል ሲያዝቀነቅን ሲያዘፍን ይህን ጥያቄ ንጉሶች እንዲመለስ አይፈልግም ብላችሁ ታስባላችሁ? ማን እንደሆነ ዘፋኙ ገብቷችኋል? ድምፃዊ ቴዲ አፍሮ ወይም ቴዎድሮስ ካሳሁን ይህን ጥያቄ ቀድሞ በዘፈኑ ነግሮናል። እኛ አልገባም ብሎ ነው እንጂ ፈትፍተው ካላጎረሷት አይገባትም ይባላል በእኛ አካባቢ። ፈትፍተው ካላጎረሱ በግልጽ ካልነገሩን አልገባም ብሎ ነው እንጂ ስለ አፄዎቹ ሲዘፍን ንጉሶቹ ወደ ቦታቸው እንዲመለስ እየነገረን ነው። ስለዚህ የመጀመሪያው ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ይህን ጥያቄ በግልጽ አቅርቧል። ሁለተኛውን በሚቀጥለው ቪዲዮ እመለሳለሁ።